አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እናንተስ እንዴት ናችሁልኝ? አለንለት። ተጠፋፍተናን ጠፍቻለሁ። ቪዲዮ ሰርቼም አላቅም። ያው ሌላ አይደለም የስራ ብዛት ነው። አረብ ሀገር ከሰው ቤቱ ናችሁ። ይህንን እንትን ለማለት ምናምን በጣም ጊዜ ስለሚፈጅ ቪዲዮ መስራት ምናምን የምሰራው አጥቼም ሳይሆን ግን ስራው እውነት በጣም ነው። እኔ እንጃ ምንም አይመቻችም። ሰዓቱ ምን ይሁን እንደሚሄድ እራሱ አላውቀውም። እና ለዛም ጭምር ነው ዛሬ ግን ደስ ብሎኝ የበላሁትን ላካፈላችሁ። እናንተም ካልበላችሁ ብሉ ብዬ ነው። ሌላው ነገር እዚህ ሀገር በፊት ሽሮና በርበሬ እንጀራ ካየን እራሱ ብርቅ ነበረ። እኛ በመጣንበት ጊዜ የዛሬ 10 አመት ነው ምናምን ብቻ እኔ የማይታሰብ ነበር የሚመስለኝ ሽሮና በርበሬ እንጀራ ጭራሽ እዚህ ሀገር የሚገኝ አይመስለኝም ነበርና ለኔ በቃ እኔ እንጃ ብቻ መታደል ነው ስል ነበርና የሚቀረን የነበረው ነገር ቢኖር እሸት ነው የሚያመልጠን እንጂ ሌላው ነገር ነፍ ነበር። በተለይ አሁን ሁሉም ነገር ነጋዴው ምናምን እየበዛ ነው። ባለ ኢቃማ ህጋዊ ምናምን በበዛ ቁጥር ሁሉም ነገር እየመጣ ስለሆነ ደስ ብሎኛል። ከስንት አመት ከ11 አመት በኋላ 11 አመት በኋላ እንግዲህ እሸት እንድንበላ ሆነናል። አልሐምዱሊላህ እድሜ ለነጋዴዎቹ ከገበሬዎቹ አልፎ ለነጋዴዎቹ ሁሉም ነገር አሁን እየተስፋፋ ሁሉም ነገር ኢትዮጵያ ያለው ነገር እዚህ አለ ማለት ይቻላል። በቃ እሸት ነበር የሚቀረው እሸት ነበር። እሱንም በላነ። አምና ጥንቅሽ በልተን ነበር። ዘንድሮ ደግሞ ሽምብራ እሸት መቼም አይሳካም እያልኩ ነበረ። ሽምብራ እሸትም የሆነ ሰዓት መቶልኝ ነበር። እንደውም የዛሬ አመት ነው የዛሬ 2 አመት ሽምብራ እሸት አስመጥቼ ከኢትዮጵያ የሆነ እህት የምትመጣ ነበር። እነሱ አምጥታልኝ ደርቆ ነው የደረሰው። ከዚህ ምናምን የሆነ እንደውም የታሸገው በጣም በሚያስጠላ ሁኔታ ነበር ደርሶ የነበረውና ጭራሽ የማይታሰብ ነው ስል ነበር። ግን አሁን ማሻአላህ ሰይድ ባልትና ጅዳ በተለይ ከሆናችሁ ሰይድ ባልትና ትኩስ ነው ሽምብራው። ያው የሌለው ምንድነው እንትን ማጨራ የሽምብራ ማጨራ አለው የለም ማጨራው ምናምን ነው እንጂ ሌላው በቃ ማሻአላህ ፍሬሽ ነው። እንትን እርጥብ ነው ምናምን ደስ ይላል። ጣዕሙ ራሱ እንደዛው ነው። አሪፍ ነው ምንም ሳይቀየር። እንደውም የዛሬ አመት የበላነው ጥንቅሽ ጣዕሙ ተቀይሮብን ምናምን ብዙም አልነበረም። ያው የዘንድሮውን እንኳን አላገኘነውም ገና ግን የሚመጣ ይመስለኛል። እንግዲህ በዚህ ከቀጠሉ ጥንቅሹም አይቀርም ማለት ነው። ሌላ ቦታ አይቼዋለሁ ሪያድ መዲና ምናምን ሲያስተዋውቁ አይቻለሁ። ግን እዚህ ጅዳ ሽምብራ ሲባል በተለይ አንዲት እህቴ ሽምብራ እሸት ፍቅር በጣም ይለይባት ነበር። ቢሆንም ደግሞ ዛሬ በዚህ ሁኔታ መጥቶልን በላን እላችኋለሁ። እኔ እንኳን ትንሽ ነው ያስቀረሁት። ሌላው ለእህቶቼ ነው የላኩት። ይሄ ሁላ ሽምብራ እንግዲህ በ75 ሪያል 75 ሪያል 1 ኪሎ 25 ብር ማለት ነው። 25 ሪያል 1 ኪሎ ሲሏችሁ ግን ብዙ ነው። ማሻአላህ ተባረከላ ብዙ ነው አያልቅም። አንድ ሰው አሁን እዚህ ሀገር ብዙ አይፈጀውም እውነቱን ለመናገር ያው በናፍቆት የተገኘ ነገር መቼም አላቅም እንጂ ብዙ ነው። እና ገዝታችሁ እሸቱን ተካፈሉ ብሉ ለማለት ነው። በዛውም ደግሞ ሰላም ልላችሁ እንዲሁም ደግሞ ላመሰግናችሁ ነው። ሰብስክራይብ እያደረጋችሁ ነው። እንዲሁም ላይክ የቤቴን ቪዲዮ ደግሞ በጣም ወዳችሁታን ከልብ አመሰግናለሁ። የኔ ወዶች በሰፊው መጣበታለሁ ላይ ምናምን እገባለሁኝ እንጂ ኮሜንቱን 1000 ምናምን ኮሜንት እንኩላ እንዴት ብዬ በቪዲዮ የሚያልቅ አይደለም። ለመልካም ምኞታችሁ አለኮራችሁብኝ እውነት ከልብ ነው የማመሰግነው። ምን ልበል እናንተ ቃላት ነው ያጣሁት እውነቱን ለመናገር። የሰው ስኬት እንዲህ ካስደስታችሁ የእናንተ ስኬትም አላህ ያሰካላችሁ ኢንሻአላህ። የሁላችንንም መጨረሻ ያሳምርልን። በስደት ያልተበሳቆለ ያልተጎዳ እድሜውን ያልጨረሰ ያልደከመ የለምና ብቻ መጨረሻችንን ያሳምርልን። እዚች ምድር ብቻ ሳይሆን የላይኛውንም አላህ ያሳምርልን ኢንሻአላህ። እና ያው ሰለቤቱ ምናምን በጣም ብዙ ጥያቄ አለ ከምርቃቱና ከመልካም ምኞቱ ሌላም ግን በሰፊው መጣበታለሁ። ላይቭ ገብቼ በደንብ ለማብራራት እሞክራለሁ በአላህ ፍቃድ። ግን ለመልካም ምኞታችሁ ለምርቃታችሁ ግን እንጃ ሰው በዚህ ልክ በአላህ እንዴት ደስ እንደሚል ከልብ ነው የማመሰግነው። ሰው መልካም ነገር ሲመኝ ለራሱ ደግሞ በዛው ልክ ያነውም የበለጠ ነው የሚሰጠው። አላህ አይቸግረውምና እኔ መልካም ሁሉ የተመኛችሁልኝ ከልብ አመሰግናለሁ። በመልካምነታችሁ ደግሞ ሰብስክራይብ እና እንዲሁም ላይክ ሼር ያደረጋችሁ ልጆች ከልብ አመሰግናለሁ። እውነት ከልብ ነው የማመሰግነው። አሁንም ደግሞ ቪዲዮውን ስታዩ ላይክ እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ኢንሻአላህ በሰፊው ደግሞ በጣም ብዙ ነገር እንሰራለን ብለን እንጠብቃለን በአላህ ፍቃድ። እስካሁን ለነበረን ቆይታ
ከልብ አመሰግናለሁ። ጅዳዎች ከሰይድ ገዝታችሁ ተጠቀሙ። ሽምብራ እሸት የሀገሬ ሰው እሸት ሲበላ ከአመቱ ያድርሰኝ ይላል እና አላህዬ ከአመቱ ያድርሰን። ሲሆን በሀገራችን ላይ ደግሞ የምንበላ አላህ ያርገን ኢንሻአላህ። እሸቱን ከጓሯችን እንግዲህ በአባቶቻችን እንዲሁም ደግሞ በራሳችንም ዘርተን የምንጠቀም በግዥም ሳይሆን ራሳችን አምርተን የምንጠቀም አላህ ያድርገን ኢንሻአላህ። ይህንን ልላችሁ ነው የምወደው። እስካሁን ለነበረን ቆይታ ከልብ አመሰግናለሁ። ደህና እንገናኝ።